እውነት ለመናገር እኔ ጭራሽ ሌሊቱን ሙሉ እያለቀስኩ ነበር ያደርኩት ማለት ነው። እና በጣም ነው የሚያሳዝነው። የእውነቴን ነው የምላችሁ። እኔ ምን እንደሆነ ራሱ አላወቅኩም ነበር። ነገር ግን ቲክቶክ ላይ እንዳየሁት ከሆነ ካንሰር ነው እያሉ ነው ማለት ነው። ያሳዝናል። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እውነት ለመናገር እኔ ዛሬ በጣም አዝኛለሁኝ ማለት ነው። እኔ ብቻ ሳልሆን ሞላ የኢትዮጵያ ሕዝብ ማለት እኔ እንጃ። እኔ ለማስተር ማዝን ሰው አላቅም። ወላሂ ምን አይነት ልብ ያለው ሰው እኔ እንጃ አላቅም። ኢትዮጵያ ታማለች ማለት ይቻላል። ማስተር ማለት ዘር፣ ሃይማኖት በቃ ምንም ነገር ሳይመርጥ የሚረዳ በጉልበቱ በገንዘብ ብቻ አይደለም በጉልበቱም ጭምር እያየኑ ነው እንዴት እንደሚለፋ እንዴት እንደሚሆን ማለት ነው። እና አሁን ላይ ህመሙ እንደዚህ ታያችሁት። ግን ሰውነቱ ራሱ እየቀነሰ ከጊዜ የሆነ ጊዜ እንቅልፍ ስንት ሰዓት ነበር? ስንት ሰዓት ነው እንቅልፍ የምተኛው? እና እኔ ብዙ ጊዜ እንደውም ለዛ ነው እንዲህ በጣም ትክስት ያለ ነው ታያችሁት። እና አሁን ላይ ግን ታውቃላችሁ ሰውነቱን በቃ ብዙ እንትን ሲል ምናምን አሁን ይህን ነገርም ሊያወጣ የቻለው እና ከዚህ በፊት ግን ሌላ ቪዲዮ ላይ አይቻለሁኝ እንደዚሁ ኢንተርቪው ሲደረግ እናንተ ማየታችሁ ሊሆን ይችላል። ቲክታክም ላይ ደግሞ ለቀውት ቪዲዮን ቆራርጠው ታየሁትና ከዚህ በፊት ካንሰር ማለት ነው እግሩ እንደሚቆረጥ ምናምን ነግረውት ነበረ ማለት ነው። አስቡት። እና እሱ ደግሞ በፈጣሪ ነው በቃ በፈጣሪ ተመክቶ ነበረ እስካሁንም ያለው ማለት ነው። ያ ነው አላውቅም። ያ ከሆነ ታዲያ እንዴት ብቻ ግራ የሚያጋባ ነገር ነው። ወላሂ እኔ በጣም ነው ያዘንኩት ማለት ነው። በቃ ከምላችሁ በቃ ይሆናል አይደል ልቤ ምንም ልታርፍልኝ አልቻለም ማለት ነው። እና ደግሞ ህመሙም አልታወቅም ብቻ አላውቅም። ወላሂ ይሄ በፊት አሁን ካንሰር የተባለው ነገር ከሆነ ከባድ ነው። እኔ አላውቅም። እውነቴን ነው የምላችሁ። እኔ ማስተር ምንም ነገር ተጓድሎ ማየትም አልፈልግም፣ የእሱን ክፉም አልፈልግም ማለት ነው። እና እኔ ልቤ በጣም ነው የተሰበረው። ወይኔ ወላሂ አላህ አፊያ ያድርግህ። አንተ የስንት ድሆችን እንባ የስንት ድሆችን እንባ ያበስክ ሰው ነህና ፈጣሪ ሙሉ አፊያህን ይመልስልህ እላለሁ። እና ማለት ነው ደግሞ እኮ ማለት ነው አሁን የኢትዮጵያ ሕዝብ ሰው እንዲሰማበት አይፈልግ። እንደዚህ እንኳን ሲሆን ማለት ሰውን ማስጨነቅ አይፈልግም። አስቡት። ግን እሱ ለተጨነቁት ይደርሳል። እሱ የራሱን ህመም ደብቆ ማለት ነው። አስቡት እንግዲህ የራሱን ህመም ደብቆ የእውነቴን ነው የምላችሁ። እና ያ ነገር በጣም ነው የተሰማኝ። በጣም የእውነት እንዲህ ያላለቀሰ ሰው አለ? ውስጡ ያልተነካ ሰው አለ? አይታችኋል። ከዚህ በፊት በተፈጥሮ አደጋ እንደዛ መሬት በመንቀጥቀጥ ሰው እንትን ቢል እንደዛ ሰውን አሰባስቦ እግሩ እስኪደማ ድረስ ማለት ነው እግሩ እስኪቆስል ድረስ ማለት ነው። እንደዛን ሲለፋ ሲቀጥል ደግሞ ማለት ነው እንትን ያለ ሰዓት ራሱ ማለት ነው በአፋር ላይ አሁን እንደዚህ አይነት ነገር ባለፈው አይታችኋል ማለት ነው። ፈነዳ ሰዓት ላይ ማለት ነው አይታችኋል። እዛ ራሱ በቃ በማንኛውም ነገር ላይ ቢሆን በእርዳታም በሉ በምንም በሉ እሱ በቃ ምንም አይመስለውም ማለት ነው። ለማንኛውም እሱ ቀድሞ ይገኛል ማለት ነው። እና እኔ በጣም ነው ወላሂ ውስጤ የተነካው። አላውቅም ለምን እንደሆነ ብቻ በጣም ከፍቶኛል። እውነቴን ነው የምላችሁ። እና እሱም ያው ቪዲዮ ሰርቷል ማለት ነው። ለመናገር ወደ 70,000 ኮሜንት አሳችሁታል። የሰው መውደድ ይስጣችሁ። አንዳንድ ጊዜ የፈለገ ብትሰሩ ማለት ነው የእውነት ለመናገር ማለት ነው ማስተር ጥሩ አልሰራም ማለት ሳይሆን ለማት ያኔ ለሱ የ70,000 ኮሜንት በዛበት ወይ የሆነ ነገር ማለት ሳይሆን አንዳንድ ጊዜ ሰርታችሁ ምንም አትመሰገኑበት ወይም ደግሞ ምንም አትወደዱበት አጋጣሚ አለና ማስተር ግን ያው የእውነት ለመናገር የሰው መውደድም አለው። በጣም የሰው መውደድም አለው። ከዚህ በላይ ፈጣሪ ውደድ። እውነት ለመናገር በጤና ተመልሰህ ወይኔ እኔ አላውቅም። አሁን ገና የሚሄደው ከ2 ወር በኋላ ነው። እሺ ከ2 ወር በኋላ እሺ 2 ወር ድረስ እንዴት ነው የምንሆነው? እኔ አላውቅም። የእውነት አልጨነቃችሁም? እኔ በጣም ነው የጨነቀኝ። በጣም ሳለቅስ ሁሉ ነበረ ማለት ነው።
ወላሂ እንደዚህ መልካም ሰዎች የሆነ ነገር እንትን ሲሉ በጣም ነው የሚያሳዝነው የሚያስለቅሰው ማለት ነው። እና እሱ ታውቃላችሁ በጉልበቱ እየለፋ በቃ አላቅም ብቻ እኔ ስለ ማስተር ምንም ብዬ ምን እንትን ልል ነው ብቻ ወላሂ አላህ ሙሉ አፊያውን እንዲመልስለት ሁላችሁም እሱ ብሏል። እኔ ምንም ነገር አልፈልግም። እሱ የገንዘብም ሆነ ያው ብዙዎቹ በነገራችን ላይ ወላሂ ነው የምላችሁ ክፉ በቃ እንደዚህ ምድረ በቃ ብዙ ነገር የሚባሉት ራሱ እናላችኋለሁኝ ጋይስ። እሱም ደግሞ ያለው ሁላችሁም በዱዓ በጸሎት አስቡኝ፣ እኔ ሌላ ነገር ምንም ነገር አልፈልግም። እና በቃ አላቅም እሱ ታውቃላችሁ ህዝብ ራሱ እንዲያውቅበት አልፈለገም ማለት ነው። ይገርማችኋል ህዝብ እንዲያውቅ አልፈለገም። ያው አሁን ቢሆን ለዱዓ ብሎ ያው ኢንተርቪው ሲደረግ ይሄንን ራሱ የተናገረው ማለት ነው። እና በጣም አሳዘነኝ ወላሂ እኔ እንጃ እንደዚህ ደጋግ ሰዎች በጣም መልካም ሰዎች የሆነ ነገር እንትን ሲሉ በጣም ነው የሚያስለቅሰው ማለት ነው። ሲቀጥል እሱ ምንም አይነት ነገር አልፈልግም ብሏል። ግን ደጋግ ወላሂ በጣም እናንተ መልካምነት ለካ ለራስ ነው መልሶ እንትን የሚለው በቃ ቲክቶክ ላይ የምትገቡ ያልሰራለት ሰው የለም። በቃ ቪዲዮ ሁሉም የሚያለቅስ ሰው ያለቅሳል፣ ያዘዋዝኗል። በቃ ሁሉም ደግሞ እንደዚህ እንበልለት እንዲህ እናሰባስብለት እኛ ሀተኛ ባናሰባስብለት እንኳን ማለት ነው በእርግጠኝነት ቲክቶከሮች ያኔ ፌመሶች ባሰባስቡለት እንኳን እኔ በእርግጠኝነት መንግስት ይሸፍንለታል ወጪውን ብዬ ነው የማስበው ማለት ነው። ሲሪየስ አይመስላችሁም ጋይስ? ነገር ግን ብዙ ቲክቶከሮች እናዋጣለታለን ለሱ ያልሆንም ብለዋል ማለት ነው። እና አሳዘነኝ ማለት ነው። ከዚህ በፊት በቃ በእግሬ ከቆምኩ እንደዚህ ጥሩ ነገር እንደሚሰራ ብቻ ብዙ ነገሮችን ከዚህ በፊት በኢንተርቪው ላይ ተናግሯል። እና ያው እንደሚያመው ካንሰር እንደሆነ እግሩ እንደሚቆረጥ ነገር ግን አሁን ላይ እሱ ይሁን እንደዚህ ያለቅም ሰውነቱ ራሱ እኮ አለቀ። ወይኔ ማስተር የአውሮፓ ላይ ከሆነ ያሰማኝም አያሳየኝም አላቅም። ብቻ እኔ ከሰውነት ራሱ ተጓድሎም እሱ ማየትም አልፈልግም። ብቻ አላህ አፊያውን ይመልስለት። ወላሂ ሁላችሁም በዱዓችሁ በጸሎታችሁ አስቡት ማለት ነው። አሁን ከሁለት ወር በኋላ ነው ገና ወደ ውጭ ሀገር ሄዶ ይታከማል የተባለው። እሱ እኮ በዚህኛው ላይ ህመሙን በግልጽ አልተናገረም። ግን ከዚህ በፊት ድሮ ማለት ነው በፊት ካንሰር እንዳለበት እግሩ መቆረጥ እንዳለበት ምናምን ተነግሮት ነበረ ማለት ነው። አሁን በሽታው ላይ ግን ምን ይሁን የሚታወቀው እንደሌለ እንደዛ አይነት ነገር ነው ያለው። ግን እኔ እንደሚመስለኝ ግን ያው ህዝቡን ላለማስጨነቅ ላለማስለቀስ ብሎ ይመስለኛል። ከዚህ በፊት ግን ተናግሯል ካንሰር እንደሚያመው ማለት ነው። አስቡት ወላሂ ከባድ ነው። እና ሁላችሁም በዱዓችሁ በየሃይማኖታችሁ ጸሎት ዱዓ አድርጉለት እላለሁኝ። እውነት ለመናገር ድኖ በቃ ተሽሎት ፈጣሪውን እያመሰገነ ደግሞ ወደኛ የሚመጣ ያድርገው። ወላሂ አላቅም እኔ እንጃ በጣም ነው ውስጤ የተሰማኝ። እሱ በቃ አላቅም እኔ ብዙ የሚረዱ ሰዎች አሉ፣ ግን የማስተር ይለያል። በቃ ሲሰራ ለራሱ በቃ የሆነ ሁሉ ነገሩ ከልቡ ነው። እና ፈጣሪ ሙሉ ጤናውን እንዲመልስለት ሁላችሁም ጸሎት አድርጉ ማለት ነው። እኔ እንጃ ኢትዮጵያዊ የሆናችሁ እኔ ለማስተር አላዘንኩም የሚል ሰው ካለ አላቅም። ምን አይነት ልብ ቢኖረው ምን አይነት አእምሮ ቢኖረው አላቅም። ብቻ እኔ አለ ብዬም አልገምትም። እና ሁላችሁም በዱዓችሁ አስቡት ማለት ነው። እውነት አስቡት ሁላችሁም። እኔ እውነት ለመናገር በጣም ነው ደስ ያለኝ። ሀታ እንዳልኳችሁ ወደ 70,000 ምናምን ኮሜንቱ ራሱ ማለት ሁሉም በጣም ነው ያዘኑለት። ሁሉም አልጠበቁትም። እና አንዳንድ ጊዜ ለሰዎች እንደርሳለን፣ ለሰዎች ለህመማቸው ለብዙ ነገር እንደርሳለን፣ ለእኛ ግን አናስብም። ያ መሆን የለበትም። የእውነት እኛ ደህና ስንሆን ነው ለሌሎችም ሰዎች መጥቀም የምንችለው። እና እባካችሁ ራሳችሁን ጠብቁ። ሁላችንም ራሳችንን እንጠብቅ። እንዴት ነው እሷ አሁን ወይኔ አላቅም። ብቻ ግን ድኖ ለማየት ያብቃን እላለሁኝ። ሁላችሁም በዱዓ በጸሎት አግዙት ማለት ነው። ማገዝ ያለ ካለብን ደግሞ ገንዘብም ደግሞ ሁላችንም እናዋጣለን እናግዘዋለን ማለት ነው። እሱ ግን ዱዓ ጸሎት ብቻ አድርጉልኝ እንጂ እኔ ምንም ነገር አልፈልግም ብሎ ተናግሯል ማለት ነው። እንግዲህ ፈጣሪ ሁሉንም ነገር እንዲያሳካለት ሕክምናውን በሰላም ጨርሶ እንዲመጣ ጸሎት አድርጉላችኋለሁኝ። ሰላም ሁኑልኝ።